ቴዲዬ ሶሻል ሚዲያ ላይ ያላችሁ ፋኖች መንጋውን ቁስሉን ንካው እንጂ ባገኘው እረኛ ነው የሚነዳው። ማንም ይነዳሃል። ማን ነው የሚል ካልኩሌሽን መስራት አትችሉም። ለምን ዓላማ ነው የሚጠቀመኝ የሚል ነገር አታውቁም። ማንም ይነዳሃል። ነገ እኔ የፋኖ ደጋፊ ሆኜ በመጣ ትነዳለህ። ከበስተጀርባ ያለኝን ዓላማ እንኳን ቼክ ማድረግ አትፈልግም። ለዚህ ነው ባልተማሩ ግብዞች የሚመራ ፖለቲካ ነው ብዬ የምነግርህ። ለዚህ ነው ፕሮግራም ይዘና ምልህ። ለዚህ ነው በጣም ብዙ ጊዜ አንድ ወንድማችን ሁሉንም ነገር ያመጣና ከጥላቻ ጋር ያያይዟል። በፖለቲካ አየህ ስትሸነፍ ፖለቲካ መስራት ሲከብድ ጥላቻ አለባቸው። ለብሮ ያማራዙ ጥላቻ የሚኖርብኝ እኔ በምክንያቱ ጥላቻ ሊኖርብኝ ይችላል። በአንተ ጫማ ልክ ለምን ትለካኛለህ? አንተ ለኔ ህዝብ ጥላቻ ባለህ ልክ እኔ ለአንተ ህዝብ ጥላቻ ይኖረኛል እንዴ? እኔ የምደግፈው መንግስት እኮ አንተ ታገለታለሁ ብለህ በስሙ ከምታጭበረብርበት ህዝብ ውስጥ የተመረጠ መንግስትም ጭምር ነው ያለ። ስለዚህ ለብሮ የምጠላው አማራን ኤክስክሉድ ያደረገ ብልጽግና የለም እኮ ኢትዮጵያ ውስጥ። አማራን ኢንክሉድ ያደረገ ብልጽግና ነው እኔ የምደግፈው ፓርቲ፣ እኔ ሳፖርት የማደርገው ፓርቲ ማለት ነው። ስለዚህ የማትፈልጉት ሀሳብ ሪበት ልታደርጉት የማትችሉት አይዲያ ሲመጣ ዘላችሁ ሁሉንም ነገር አምጥታችሁ ታገናኙታላችሁ። ከምን ጋር? ከጥላቻ ጋር። አንድ ወንድማችን የሚሰለች ብዙ ዝርዝር ነገሮች ቡራዩ እንዲተፈጠረ ወለጋ እንኳን አላነሳም። ለምን ያነሳል? አማራ ክልል እንዲተፈጠሩ እንትን እንዲተፈጠረ ሲያነሳ ነበር። አንተ ለምትታገልለት ህዝብ እሮሮ ምን ያደርግለታል? የምትታገልለት ህዝብ ከዚህ የተሻለ ነገር ምን አዘጋጅተህለታል ነው ኤቭሪዴይ ማነሳው ጥያቄ ነው። ምንም ለቅሶ ነው የምትቆጥረው፣ ሂስ ነው የምታረገኝ እንጂ እኔን ክፍተቶችን እየነገርከኝ ሂስ እያረከኝ ነው እንጂ የተሻለ ፕሮግራም ይዘህ መጥተህ እየተገዳደርከኝ አይደለም። ፖለቲካ መስራት ከኔ የተሻለ ሐሳብ ይዘህ መጥተህ መገዳደር ነው፣ ሂስ ማድረግ አይደለም። እኔን እዚህ ቦታ ፕሮብሌም አለብህ ማለት አይደለም። ለኔ ፕሮብሌም አንተ የተሻለ መፍትሄ ይዘህ መምጣት መቻል አለብህ። ይዘህ መምጣት አንዳንዶቹ ኢትዮጵያኒስት ነን ሚድል ኢስት ነን የምትሉ አላችሁ። አንድ ማህበረሰብ አንድ ብሔረሰብ ውስጥ ተሸጉራችሁ ስለ አንድ ቤተሰብ ቁስል ብቻ የምታነሱ ሚዛናዊ ለመሆን የማትጥሩ ማለት ነው። ይህም ትክክልም ያልሆነ ሊሆን የማይችልም ነገር በጣም ሱር ኮንስትራክሽን ተብሎ ብዙ ዚባዚንኬ መድረኩን የማይመጥን 2900 ሰው ሊመጥን የማይችሉ ቤቱን ሊመጥን የማይችል ፖለቲካ ተሰርቷል። ያን ዳግም አይለመድም በሚል እንለፈውና አሁን አንድ ወንድማችን ሲያነሳ ነበረ ሙስሊሞች ሞቱ። ቴዲ ስለተነሳ ነው ማነሳው። ሙስሊሞች ሞቱ ብላችሁ የምታለቃቅሱ አሁን ያለ ነገር ነው እየነገርኩ ያለሁት። ትናንት ከትላንት ወዲያ ያለ ነገር ነው እየነገርኩ ያለሁት። አንተ መንግስት ይሄን ኤከሌ ገደለው ብለህ ስታወራ በፋኖ የተገደሉ ሙስሊሞችን ጉዳይ ማታነሳ ከሆነ 62% የፋኖ አባላት ሙስሊም ናቸው ብለህ የምትደሰኩረው ዲስኩር እንኳን እኔ በቅጡ ከአንተ ጋር ቁጭ ብዬ ፖለቲካን ዲስከስ ለማደርገው ሳይሆን ማንንም መሸወድ አይችልም፣ ማንንም ማምታታት አይችልም። ሁለተኛው በጣም በርካታ ጊዜ እደግመዋለሁ፣ ቅድም ያነሳችሁ ነገር አለ። እየመጣችሁ ለነጻነት እየመጣችሁ ለጀግንነት እየመጣችሁ ለፍትህ ለእኩልነት በሚል ደንቆሮ ታረጉናላችሁ። የትኛው ፋኖ ነው ለዩልን? እዚህ ጋር እኮ የንጉስ ዘር ነኝ የንጉስ ዘር አይደለሁም መግባባት ያልቻላችሁ ሰዎች ናችሁ። የትኞቻችሁ የንጉስ ዘር እንደሆናችሁ እኮ ማወቅ አልቻለም። ሮያል ፋሚሊ ያላችሁ፣ ዋና አማራ ያላችሁ ማትስማሙ በኢትዮጵያ ታሪክ ውስጥ 60 ዓመት የቆየ የብሔር ፖለቲካን የቆየ ኦነግ 45 እና 50 ዓመት የቆየ ህወሓት ጎፈንድሚ ሲሰበሰብ ታውቃለህ? አማራ ክልል ውስጥ መሰረት አድርጎ የተጀመረ ማንኛውም የፖለቲካ እንቅስቃሴ ከፖለቲካ አይዲዮሎጂ በፊት የሚያስቀድመው የገንዘብ መዋጮ ነው። በገንዘብ ሂደት የሚራመድ ነው። ሻለቃ ዳዊት እኮ ማኒፌስቶ የለህም ተብሎ ሲጠየቅ ኦፍ ኮርስ ማኒፌስቶ የለንም አታሸማቁም ብሎ ነው የመለሰው። እኔ አይደለሁም ያልኩት። ገንዘብ የመጀመሪያው አልቲሜት ጎላችሁ ገንዘብ መሰብሰብ ነው፣ ገንዘብ ማትረፍ ነው፣ ብር ማግኘት ነው። ይሄ ፋክት ነው፣ እውነት ነው። ንገረኝና አይደለም ከገንዘብ ያለፈ ቀኑን ሙሉ በሆነ አግባብ ፌመስ ትሆናላችሁ። ከዛ በኋላ ገንዘብ ነው የምትሰበስቡት። ላስትሊ ላንሳ ከአዲስ አበባ ጋር በተያዘ እስክንድር ነፃ አውጪ ነው። እስክንድር ታላቅ ሰው ነው። ጣይቱን ምስል የፌዴራል መንግስት የለንም መቀመጫው የሚል ሊፕሲንክ ሲሰራ የነበረ ልጅ እኮ ትናንትና መጥቶ በአደባባይ አባቴ ልጆችን ላሳድግ አለኝ ያለው። እያንዳንዳችሁ ወንድሞቻችሁ ላሳድግ ቢላችሁ ቤተሰብ ደውሎ ትግሉን ታቆሙታላችሁ። የአንዳችሁ ቤተሰብ እንዲሞት አትፈልጉ። ሌላውን ግን ለጦርነት ተማግዱታላችሁ። አየን በተግባር አቤል የሚባል ልጅ 15 ቀን ሙሉ ፖለቲከኛ ሆኖ ከሙዚቀኝነት ከአዝማሪነት ወደ ፖለቲከኝነት በቅስፈት ተቀይሮ
አባቴ የሙት ልጆቼን ላሳድግ አለኝ ነው ያለው። ኃላፊነት አትወስዱም። እኔ በኔ እድሜ በኔ የፖለቲካ ዕውቀት ዘመነ ካሴ ሞተ ከተባለ እኔ ልታነቅ አይሞትም። ራሱን እንደ ስዩም መስፍን አይሰዋም። ኤም አለው፣ አላማ አለው። ዛሬ ውባንተን ፕሮፋይል የምታደርጓላችሁ እናንተ ነው የምትነግሩን። መንግስት ገደለ ስትሉ የነበራችሁ ሰዎች ስትባሉ የነበራችሁ ባለፈው 6 ዓመት አንተ የህግ የበላይነትን ለማስከበር ጸጥታን ለማስከበር አንተ ያበረከተው አስተዋጽኦ አለ እንዴ? ትምህርት ቤት ሰርተህ ታውቃለህ? በእያንዳንዱ ገንዘብ የድሃ ልጅ እንዲተላለቅበት ጥቁር ክላሽ ገዝተህ እየሰጠህ ሀገር ሰላም አይደለችም፣ መንግስት መምራት አቃተው። መንግስት የሚገርምህ በዚህን ያህል ዶላር ለጥፋት ኢንቨስት እያደረግ በዚህን ያህል ሬዚስት አድርጎ መቆየቱን ልታከብረው ይገባሃል፣ ልትወደው ይገባሃል፣ ልታደንቀው ይገባሃል።